ዋው 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 ዋው! ልዕልቷ አልተቻለችም። እንግዲህ ከአዲሱ ፍቅረኛዋ ወርቅ ሰፕራይዝ ተደርጋለች ማለት ነው። ቤተሰቦች እንደምታዩት ያው እዚህ ጋር አንገቷ ላይ ወርቅ እያራገላት ነው፣ ግንባሯ እየሳማት ነው። አቅፎ እቅፍ 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 አርጎ ውስጡ እያስገባት ነው። ኧረ ስንቱን ልበልላችሁ። ቅድም ማምሻ የሆነ ቪዲዮ ሰርቼ ነበረ። እንዲህ ፍቅረኛ ተብዬው የት አለ? አዲሱ ፍቅረኛ ተብዬው እውነትም የሚያፈቅራትና የሚወዳት ከሆነ እንዴት ልደቷ ላይ አልተገኘም? ምክንያቱም ከልደት በላይ የሚያስደስት ነገር ምንም የለምና ብዬ ተናግሬ ነበረ ማለት ነው። ይኸው የተናገርኩት ምንም ሳይቆይ እውነትም ይኸው በአንገት ሀብል ሰፕራይዝ አደረጋት ማለት ነው። ዋው ዋው ዋው! ልዕልቷ አልተቻልሽም ሩታዬ፣ አልተቻልሽም። የምር ወይኔ ግን ሩታዬ የምር ግፍ ነው የምር። አብርሽዬ በጣም አሳዝነኝ። በጣም ጉድ ተፈጠረ እኮ። ያኛው ወርቅ ይዞ የወርቅ አብላ አርጎላት አንገቷ ላይ፣ አብርሽ ግን ገና አበባ ይዞ ፎቶ እንግዲህ አላየነው ምን እንደሆነ። ፎቶ ነው ምን ምስል እንደሆነ አላየነውም። እና ይዞ ሲመጣ እሱ ልጅቷን ፍንድቅድቅ አርጎ ወርቅ አስሮላት ምን ብሎ ደረሰ? እንግዲህ አብርሽዬ ተቀደመ ማለት ነው። አያችሁ፣ ተቀድመሃል አለው። እሱም እኮ ጉራው ነዛበት። ወይኔ ዛሬው አርገውና፣ ወይኔ አብርሽዬ ዛሬ አርገውና። በጣም ነው የተናደድኩት እውነት ለመናገር ማለት ነው። ተቀድመሃል አለው ማለት ነው። ኧረ ተው ወንድም አለም ተረጋጋ እንጂ። ገና እነዚህ ልጆች ይለያዩ አይለያዩ የምታውቀው ነገር ስለሌለ አብዝተህ ጉራ ባትነዛ የተሻለ ነው። እሺ ልንገርክ፣ እኔ አብዝተህ ጉራ ባትነዛ የተሻለ ነው ማለት ነው። ምክንያቱም እነዚህ ልጆች በመሀላቸው ልጅ አለና ልጃቸው ሁል ጊዜ ስለሚያገናኛቸው ሙሉ ለሙሉ ልብህ አይነፋ። ሩታ ከኔ ጋር ናት ብለህ ወዳኛለች አፍቅራኛለች ብለህ ብዙም ልብህ ባይነፋፋ ጥሩ ነው። አብርሃም ላይ ባትዝትበት ጥሩ ነው። እሺ ምክንያቱም ዞሮ አብርሽና ሩታ መታረቃቸው አይቀርም። እኛ ወዲንሶች ደግሞ የምንለው ነገር ይኸው ከመላሴ ጸጉር ይነቀል መሬት ጠብ አትልም። እኛ ወዲንሶች የምንለው ነገር መሬት ጠብ አትልም። ስለዚህ አብርሽና ሩታ ይታረቃሉ። ያኔ አንተ ማሀይም መንገድ ላይ ትቀራለህ ማለት ነው። ምክንያቱም አሁን እኔ አባባሌ አብዝተህ አብርሽ ላይ ጉራህን አትንሳ ማለት ነው። ሩታ ወዳኛለች ብለክ እውነት ለመናገር ግን የምር አብርሽዬ በጣም አሳዝነኝ። ልቡ በጣም ነው የተሰበረው። በጣም ተሰበረ። ያው እኔ ማንም ይኖራል ብዬ አልገመትኩም ነበረ፣ ሰው ይኖራል ብዬ አልገመትኩም ነበረ ምናምን ሲላት፣ ሩታዬ ደግሞ አለ አይደል ቀብረር ጅንን ዘና ብላ እንግዲህ ከመገናኘታችን በፊት ብትደውልልኝ ጥሩ ነበረ። ምክንያቱም ከዚህ በኋላ ተደዋውለን ነው መገናኘት ያለብን ብለክ ነበረ ምናምን ነገር አለችውና ሩታዬ ግን የምር በጣም ያናድዳል። ተቀበዩ ከዛ ቆሻሻ ውስጥ ይሄ ኮተቱን ተቀበዩና ከዛ ቆሻሻ ውስጥ እንጥለዋለን አይባልም። አንተ እንዴት ነው የሚያረግ? እንዴት ነው የሚያረግ? እንዲህ ይባላል? የልጇን አባት አንተ አይን የበላክ የልጇን አባት ያመጣላትን ስጦታ የፈለገ ቢጣሉ የፈለገ ቢለያዩ የልጇን አባት ያመጣላትን ስጦታ ዝባላ ቆሻሻ ውስጥ ትጣለው?
ያንተን እንትን ተቀብላ የሱን ቆሻሻ ውስጥ ትጣለው። ኧረ ተው አባቴ። መጣላትም እንዳለ እኮ መታረቅ እንዳለ እንዳትረሳ በህይወት ላይ ማለት ነው። የኔ አባት ሰዎች በህይወታቸው ላይ ይጣላሉ፣ ይታረቃሉ፣ ይለያያሉ፣ ይጣመራሉ። በቃ ያለ ነው ይሄ ያለ የነበረ መቼም የሚኖር ነው። በአብርሽና በሩታ የተጀመረ ነገር አደለም ማለት ነው። አንተ አብዝተህ ጉራ አትንዛበት አብርሃም ላይ ስቶፕ። ኦኬ